ሎተሪ የደረሰው ሰው ሎተሪ ቢደርሰኝ መኪና ገዛለሁ ቤት ገዛለሁ ብሎ ያስብና ልክ ብሩን ሲያገኘው ያንስበት ይችላል ምክንያቱም ፍላጎቱ ይጨምራል ማለት ነው እና ደስታ ማለት ይሄ ነው አንድ ነገር በህይወታችን ሲከናወን ደስ ይለናል ያ ደስታ ግን ቀጣይነት ያለው አይደለም ማለት ነው ሰው በክርስቶስ ኢየሱስ ወይም ከክርስቶስ ጋር የጠበቀ ግንኙነት ሲኖረው በክርስቶስ ኢየሱስ እምነት ሲኖረው ወይም ዳግመኛ ሲወለድ የመንፈስ ቅዱስን ፍሬ ማፍራት ይጀምራል ከመንፈስ ፍሬ እንዳየነው ደስታ ወይም ሐሴት ከውስጥ ወደ ውጭ የሚወጣው በምንም አይነት ሁኔታ የማይናወጠውን ይህንን ሰላምና ደስታ ማፍራት ይጀምራል ማለት ነው እንዴት ነው ሰው ሁሉ ጊዜ ደስተኛ ሊሆን የሚችለው በዚህ በሚለዋወጥ ዓለም ዛሬ መልካም ነገ ክፉ በሚሆን ዓለም እንዴት ነው ሰው ሁሉ ጊዜ ደስተኛ ሊሆን የሚችለው ሰው ደስታውን በውጪ ካደረገ በሚታይ ነገር ወይም በድርጊት ላይ ካደረገ ወይም በሚያገኘው ነገር ላይ ካደረገ ሰው ሁሉ ጊዜ ደስተኛ ሊሆን አይችልም ለዚህ ነው ጳውሎስ ሁሉ ጊዜ በጌታ ነው የሚለው በጌታ በኢየሱስ ደስ ይበላችሁ የሰው ልጅ ቁስን በማግኘት ሁሉ ነገር ቢሟላለት የሚፈልገው መኪና የሚፈልገውን ልጆች የሚወዳትን ሚስት የትኛውንም ነገር ቢያገኝ እረፍ ብሎ መኖር ይችላል ወይ ሰው ሁሉ ነገር ቢሟላለት ዓለም ሁሉ ቢሰጠው የትም ሀገር መሄድ ከየትም ሀገር መምጣት ቢችል ሁሉ ነገር ቢኖረው ደስተኛ መሆን ይችላል ወይ ይህንን ነው ዛሬ የምናየው በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ ዛሬ የእግዚአብሔር ደስታ ኃይላችን ነው በሚል ርዕስ የእግዚአብሔርን ቃል የማካፈላችሁ ይሆናል አለፍ አለፍ እያልን የተለያዩ የመጽሐፍ ቅዱስ ክፍሎችን ያየን እንሄዳለን ማለት ነው በዋናነት በነህምያ ምዕራፍ 8 ቁጥር 10 ላይ ያለውን ቃልና እንዲሁም ደግሞ በገላትያ ምዕራፍ 5 ቁጥር 22 ያለውን ቃል የምናይ ይሆናል እና የስብከቴ ርዕስ ወይም የትምህርቴ ርዕስ የእግዚአብሔር ደስታ ኃይላችን ነው የሚል ነው እስኪ ከዛ በፊት እግዚአብሔር ቃሉን እንዲባርክልን እግዚአብሔር በቃሉ እንዲናገረን ደግሞ እንጸልይ የዘላለም አባት እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን አቤቱ አምላካችንና አባታችን ቃልህን እግዚአብሔር ሆይ ካንተ እንድናደምጥ ይህንን እድል ስለሰጠን እጅግ አድርገን እናመሰግንሃለን አሁን ደግሞ ይህንን ፕሮግራም ስለሚከታተሉ ወገኖች ጸልያለሁ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በህመም ያለ ሰው ቢሆን በክርስቶስ ኢየሱስ ስም ይፈወስ በየትኛውም አጣብቂኝ የህይወት ችግር ውስጥ ያለ ሰው ዛሬ ይህንን ፕሮግራም እየተከታተለ ቢሆን የመለኮት ጣልቃ ገብነት ለቤቱ ለኑሮው ይሁንለት እግዚአብሔር ሆይ በነገር ሁሉ እርዳን ቃልህን ደግሞ አስተምረን በምትወደው ልጅህ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸለይን የእግዚአብሔር ደስታ ኃይላችን ነው በሚል ርዕስ ነው የምናየው እስኪ ነህምያ ምዕራፍ 8 ቁጥር 10ን እንመልከት ነህምያ ምዕራፍ 8 ቁጥር 10 እንዲህ ይላል እርሱም ሂዱ የሰባውንም ብሉ ጣፋጩንም ጠጡ ለነዚያም ላልተዘጋጀላቸው እድል ፈንታቸውን ስደዱ ዛሬ ለጌታችን የተቀደሰ ቀን ነው የእግዚአብሔር ደስታ ኃይላችሁ ነውና አትዘኑ አላቸው ይላል እንግዲህ የእስራኤል ሕዝብ በምርኮ ነበርና ከምርኮ ተመልሰው ወደ ሀገራቸው ከመጡ በኋላ ካህኑ ዕዝራ የእግዚአብሔርን ቃል ሕዝቡን ሰብስቦ እንዳነበበላቸው እናያለን እና የእስራኤል ሕዝብ ቃሉን ሲሰሙ አለቀሱ ይላል በጣም አለቀሱ አዘኑ እንደምታውቁት የእግዚአብሔር ቃል መስታወት ነው እና ያለብንን ነገር ያሳየናል ራሳችንን እንድናይ ያደርገናል እንዲሁም ደግሞ እግዚአብሔርን እንድናይ የእግዚአብሔርን መልካምነት የእግዚአብሔርን ቸርነት የእግዚአብሔርን ምሕረት እንድናስተውል እግዚአብሔርን በቃሉ ነው የምናገኘውና ስለ እግዚአብሔር ይነግረናል እና የእስራኤል ሕዝብ ቃሉን ሲሰሙ ካህኑ ዕዝራ ቃሉን ሲያነብ ሲሰሙ አለቀሱ ይላል እና እንዲህ አላቸው በቃ አሁን አታልቅሱ አላቸው የእግዚአብሔር ደስታ ኃይላችን ነው ከእንደገና እንበረታለን ከእንደገና እንቆማለን ከእግዚአብሔር የምናገኘው ደስታ
ኃይል ይሆነናል አለ። በብዙ ነገር እንደክማለን፣ በብዙ ነገር እንዘላለን፣ ከእግዚአብሔር የምናገኘው ደስታ ግን ኃይል ይሆነናል ይላል። ዛሬ የማካፍላችሁ ቃል በደስታና በሐሴት መካከል ያለውን ነገር እናያለን። ዋና ትኩረቴ ስለ ሐሴት ለመናገር ነው፣ በእግዚአብሔር ስለምናገኘው ሐሴት። መጽሐፍ ቅዱስ ሁለቱንም ደስታ ብሎ ነው የሚያስቀምጠው። በሌላ ቋንቋ ግን ስናየው ለምሳሌ በእንግሊዝኛ ሃፒነስ እና ጆይ ብሎ ነው የሚያስቀምጠው። እኔ ጆይ ስለሚባለው ወይም ሐሴት ስለሚባለው ነው መናገር የምንፈልገው። እንደምታውቁት ብዙ ሰዎች በሕይወታቸው ደስተኛ መሆን ይፈልጋሉ። ሁላችንም ደስተኛ ሕይወት መምራት እንፈልጋለን። ግን ደስታን የምንፈልግበት ቦታና ደስታን የምንፈልግበት መንገድ ነው ትልቁ ችግር። ብዙ ሰዎች የሚለፉት ለምንድን ነው ብላችሁ ስትጠይቋቸው ለምንድን ነው ስራ የምትሰራው ተብሎ አንድ ሰው ቢጠየቅ ደስተኛ ሆኜ ለመኖር። ልጆች ለምንድን ነው የወለድከው? ደስተኛ ሆኜ ለመኖር። የትኛውንም ነገር ስናደርግ በሕይወታችን እርፍ ብለን ደስተኛ ሆነን መኖር ስለምንፈልግ ነው። እና ደስታችንን የምንፈልገው ግን ከሆነ ነገር ነው። ማንኛውም ሰው ደስተኛ መሆን ይፈልጋል። ለምሳሌ መኪና ቢኖረኝ ደስ ይለኛል ብሎ ያስባል አንድ ሰው። ያን የተመኘውን ነገር ግን ሲያገኘው ለተወሰነ ጊዜ ደስ ይለውና ከዛ ደግሞ ደስታው ይጠፋል። አይ በቃ ይሄኛውን መኪና ብቀይር ነው ደስ የሚለኝ ብሎ ደግሞ ያስባል። ያንንም መኪና ደግሞ ቀይሮ ትንሽ ጊዜ ደስ ይለውና ከዛ ደግሞ ደስታው ይጠፋል። አይ 2 መኪና ቢኖረኝ ነው ደስ የሚለኝ ብሎ ደግሞ ያስባል። አንደኛውን እሁድና ቅዳሜ የማሽከረክረው፣ ሌላኛውን ደግሞ በኖርማል ቀን የማሽከረክረው፣ ይሄንን ባደርግ ደስ ይለኛል ብሎ ያስባል። ያም ሆኖ ደግሞ ደስታውን አያገኝም። ለትንሽ ጊዜ ደስ ይለዋል። ከዛ በኋላ እንደውም አንዳንድ ንብረቶች ወይም አንዳንድ ያገኛቸው ነገሮች ችግር ይዘውበት ድሮ የማይቸገረውን ድሮ የማያዝነውን ሐዘን ይዘውበት ሲመጡ እናያለን። ታዲያ የሰው ልጅ ቁስን በማግኘት ሁሉ ነገር ቢሟላለት የሚፈልገው መኪና፣ የሚፈልገውን ልጆች፣ የሚወዳትን ሚስት፣ የትኛውንም ነገር ቢያገኝ እርፍ ብሎ መኖር ይችላል ወይ? ሰው ሁሉ ነገር ቢሟላለት፣ ዓለም ሁሉ ቢሰጠው፣ የትም ሀገር መሄድ ከየትም ሀገር መምጣት ቢችል፣ ሁሉ ነገር ቢኖረው ደስተኛ መሆን ይችላል ወይ? ይህንን ነው ዛሬ የምናየው። ይህንን ለሁለት ከፍለን እናየዋለን። የመጀመሪያው ደስታ ነው። ሁለተኛው ደግሞ ሐሴት ነው። ወይም እንግሊዘኛው ደስታን ሃፒነስ እንደሚለው ሐሴትን ደግሞ ጆይ ብለን እንየው። ደስታ ማለት አንድ ነገር ሲደረግልን ወይም አንድ ነገር ሲሆንልን ደስ ይለናል። ምክንያቱም አንድ ነገር ስለሆነ ውጫዊ ነው ማለት ነው። ደስታ በውጭ በኩል የሆነ ነገር ሲሆን ደስ ይለናል። የሆነ ሰው ሎተሪ ሲደርሰው ደስ ይለዋል። ምክንያቱም የሆነ ነገር ድርጊት የሆነ በውጩ የሆነ ነገር ሆኖለታል ማለት ነው። ከዛ ያ ደስታ ግን ዘላቂ አይሆንም። ይሄኛው ደስታ በውጭ የሆነ ነገር ሲደረግ የምናገኘው ደስታ ዘላቂ አይደለም፣ የሚቋረጥ ደስታ ነው። ለተወሰነ ጊዜ እንደሰትና ከዛ በኋላ ወደ ደመድነው ደግሞ ሐዘን እንገባለን ወይ ደግሞ እየደበረን ይመጣል ማለት ነው። አንድ ምሳሌ እስኪ ሎተሪ የደረሰው ሰው ሎተሪ ቢደርሰኝ መኪና ገዛለው፣ ቤት ገዛለው ብሎ ያስብና ልክ ብሩን ሲያገኘው ያንስበት ይችላል። ምክንያቱም ፍላጎቱ ይጨምራል ማለት ነው። እና ደስታ ማለት ይሄ ነው። አንድ ነገር በሕይወታችን ሲከናወን ደስ ይለናል። ያ ደስታ ግን ቀጣይነት ያለው አይደለም ማለት ነው። ሐሴት ደግሞ ታዲያ ምንድን ነው? ደስታ እንዲህ ከሆነ ሐሴት ታዲያ ምንድን ነው? ሐሴት ማለት ከውስጥ ወደ ውጪ የሚሆን ደስታ ነው። ያኛው ከውጪ በሚሆንልን ነገር ሲሆን ደስ የሚለን፣ ሐሴት ግን በእግዚአብሔር በመንፈስ ቅዱስ የምናገኘው እርካታና ሰላም ደስታ ነው። ያኛው በውጪ የምናገኘው ስለሚለዋወጥ ነገር ስለሚቀያየር ደስታችንም እንደዛው ይቀያየራል። ዛሬ ደስ ይለናል፣ ነገ ደስ አይለንም። ዛሬ የሆነ ነገር ሲሆን ደስ ይለናል፣ ከነገ ወዲያ ደግሞ እናዝናለን። ይሄኛው ግን በመንፈስ ቅዱስ ያገኘነው ስለሆነ በልባችን ውስጥ ያለ ስለሆነ ወደ ውስጥ ስንገባ የምናገኘው ስለሆነ የማይለወጥ ነው ማለት ነው። ምክንያቱም የእግዚአብሔር ቃል ሲናገር እኔ እግዚአብሔር አልለወጥም ይላል። እግዚአብሔር ፈጽሞ አይለወጥም። የጠጣነው መንፈስ የተካፈልነው መንፈስ የሚለወጥ አይደለም።
ስለዚህ ሰዎች ደስታቸውን ከውጪ ከሆነ የሚፈልጉት ለተወሰነ ጊዜ ደስ ይላቸዋል፣ ግን ከውስጥ ከሆነ በምንም አይነት ሁኔታ ሳይናወጡ ደስተኞች ሆነው መቀጠል ይችላሉ ማለት ነው። ይሄ ነው ልዩነቱ። ስለዚህ ዛሬ በሚኖረን ፕሮግራም የዚህን የደስታንና የሐሴትን ልዩነት እንዲሁም ደግሞ ክርስቲያን ለምንድን ነው ደስተኛ መሆን ያለበት? በምንስ ነው ደስተኛ መሆን ያለበት? ደስታውስ ከየት ነው የሚያገኘው? ምንጩስ ከየት ነው? ይህንንስ ደስታ ለሌሎች ማካፈል የለበትም ወይ? የሚሉትን ሐሳቦች የምንመለከት ይሆናል። አንድ ምሳሌ ልንገራችሁ፣ ደስታንና ሐሴትን ሊለያይ የሚችል። አንድ ጊዜ በአንድ ወቅት አንድ ንጉሥ 2 ሰዓሊዎችን ስዕል ስለው እንዲመጡ ይነግራቸዋል። የነገራቸው ሐሴትን ስላችሁ አምጡ ብሎ ነው ያዘዛቸው እና የስዕል ውድድር ነው። ሁለቱም ሐሴትን ለመሳል ሄዱ። አንደኛው የሳለው በጣም የሚያምር አበባ፣ ነፋሻማ ስፍራ፣ ሐይቅ ዳር ሰንሴት ወይም ደግሞ የፀሐይ ግባት ያለበት ልጆችና ቤተሰቦች ሲጫወቱ ደስ ሲላቸው ስሎ ይዞ መጣ እና ወደ ንጉሱ ደግሞ ይዞ ገባ። ንጉሱ አየውና ይሄኛው ምንድነው ሐሴት አይደለም ማለት፣ ሐሴት እንደዚህ አይደለም ማለት። ሁለተኛው ሰዓሊ ግን ይዞ የገባው ስዕል እንደዚህ ነው። በደን ውስጥ ወይም በጫካ ውስጥ ብቻዋን በዛፍ ላይ የተቀመጠች ውርጭ ባለበት ንፋስ ባለበት ደስ በማይል ጭጋጋማ የአየር ንብረት ውስጥ ሳትናወጥ የተቀመጠችን ወፍ ነው ይዞ የመጣው። ንጉሱን ተመልክቶ ሐሴት ማለት ይሄ ነው አለ። የመጀመሪያው እውነት ነው፣ ደስ ይላል። የመጀመሪያው ሰዓሊ ይዞት የመጣው አበባ ላይ ሰዎች ሲጫወቱ ሲዝናኑ፣ ቤተሰቦች ከልጆቻቸው ጋር ሲጫወቱ ነው ይዞ የመጣው። አዎ ደስ ይላል። ይሄኛው ደስታን ነው የሚወክለው። ምክንያቱም ሁኔታ ሲቀየር ያ ሁሉ አበባና ያ ሁሉ ደስታ ሊጠፋ ይችላል። ይሄኛው ሁለተኛው ግን በምንም አይነት ሁኔታ ውስጥ ሆኖ ሰው በማይመች ሁኔታ ውስጥም ሆኖ ሰላሙን ጠብቆ ደስታውን ጠብቆ የሚኖርበት ነው ማለት ነው። እና ሐሴት ማለት እንደዚህ ነው። በጣም አጣብቅኝ ውስጥ ሆነን በጣም አስቸጋሪ ሁኔታ ውስጥ ሆነን ሳንናወጥ በእግዚአብሔር ባለን በዚህ በመንፈስ ቅዱስ ሐሴት ማድረግ ማለት ነው። ምክንያቱም እኛ የምናገኘው ሐሴት ከውስጥ የሚወጣ ስለሆነ በሰዎች ወይም በሁኔታ ሊታፈን ወይም ሊሸፈን ስለማይችል ማለት ነው። ታዲያ ሐሴት እንዴት ነው ሊገኝ የሚችለው? ደስታ በሁኔታዎች የሚገኝ ከሆነ የሆነ መልካም ነገር ሲደረግልን ወይም ሲሆንልን የምናገኘው ከሆነ የሆነ ነገር ደግሞ ሲበላሽ መልሰን የምናዘን ከሆነ እንዴት ነው በቋሚነት ደስተኞች ልንሆን የምንችል ሐሴት ልናደርግ የምንችለው? ምንጩስ ደግሞ ምንድን ነው ብለን ከጠየቅን የሐሴት ምንጩ የዚህ ምንጩ ማን ነው? መንፈስ ቅዱስ ነው። ሰው ዳግም ተወልዶ ከመንፈስ ቅዱስ ሲወለድ ወይም ደግሞ መንፈስ ቅዱስ በሱ ሲኖር ሰላሙና ደስታው ከመንፈስ ቅዱስ የሚነሳ ይሆናል። ከውጪ በሚታየው ሳይሆን በውስጡ ከጠጣው ከመንፈስ ቅዱስ የሚወጣ ወይም ከዛ የሚነሳ ይሆናል ማለት ነው። ሐሴት ወይም ይሄኛው መጽሐፍ ቅዱስ በአማርኛው ደስታ ስለሚለው ነው። ይሄኛው ደስታ የመንፈስ ፍሬ ነው። የመንፈስ ፍሬ ነው። እስኪ ገላትያ ምዕራፍ 5 ቁጥር 22ን እንመልከት። እንዲህ ይላል፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት እያለ ይቀጥላል። ስለዚህ ደስታ የመንፈስ ፍሬ ነው ማለት ነው። በመንፈስ ቅዱስ የሚገኝ ፍሬ ነው ማለት ነው። ይህንን የመንፈስ ፍሬ እንዴት ነው ልናፈራ የምንችለው? አንድ ሰው የመንፈስ ፍሬ ሊገኝበት የሚችለው ምን ሲሆን ነው የሚለውን ለማየት በዮሐንስ ወንጌል ምዕራፍ 15 ሄደን እስኪ እንመልከት። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እንግዲህ የመንፈስ ፍሬን ለማፍራት ምንድን ነው የሚያስፈልገው ብለን ስናይ በእኔ ያለውን ነው የሚለው። በማን ያለውን? በክርስቶስ ኢየሱስ ያለውን።
ሰው በክርስቶስ ኢየሱስ ወይም ከክርስቶስ ጋር የጠበቀ ግንኙነት ሲኖረው በክርስቶስ ኢየሱስ እምነት ሲኖረው ወይም ዳግመኛ ሲወለድ የመንፈስ ቅዱስን ፍሬ ማፍራት ይጀምራል። ከመንፈስ ፍሬ እንዳየነው ደስታ ወይም ሐሴት ከውስጥ ወደ ውጭ የሚወጣው በምንም አይነት ሁኔታ የማይናወጠውን ይህንን ሰላምና ደስታ ማፍራት ይጀምራል ማለት ነው። ሰው ከኢየሱስ ጋር ሲሆን ከኢየሱስ ጋር ሲኖር ሕይወቱ በክርስቶስ ሲሆን በኢየሱስ ሲሆን የመንፈስን ፍሬ ያፈራል። ስለዚህ በመንፈስ ቅዱስ የሆነ ፍሬ ለማፍራት ከክርስቶስ ጋር የጠበቀ ግንኙነት ሊኖረን ይገባል ማለት ነው። በጸሎታችን፣ በአምልኳችን እንዲሁም ደግሞ ጤናማ ወደሆነ ቤተ ክርስቲያን በመሄድ ይህ ፍሬ ይበልጥ እንዲያፈራ ይሆናል ማለት ነው። ይበልጥ ደግሞ እንዲያፈራ ምን አድርገዋለሁ ይላል ቃሉ ሲናገር። ለምሳሌ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ማለት ይከረክመዋል ማለት ነው። ለምሳሌ አንዳንዴ ጽድ ሲከረከም አይታችሁ ከሆነ የጎኑን ስትከረክሙት ወደ ላይ ማደግ ይጀምራል። የላዩን ደግሞ ከርክማችሁ የጎኑን ስትተዉት ወደ ጎን ማደግ ይጀምራል። እግዚአብሔር ወዴት ማደግና እንዴት ማፍራት እንዳለብን ስለሚያውቅ በሕይወታችን ሊከረከም ወይም ሊቆረጥ የሚገባውን ነገር እየቆረጠ የመንፈስን ፍሬ እንድናፈራ ይረዳናል ማለት ነው። ይህ ግን እንዲሆን ሰው በክርስቶስ መሆን አለበት። ከክርስቶስ ጋር የጠበቀ ግንኙነት ሊኖረው ይገባል ማለት ነው እና ይህ ደስታ ወይም ሐሴት የሚገኘው በእግዚአብሔር መገኘት ውስጥ ስንሆን ነው። እግዚአብሔር በሚገኝበት ስንገኝ ወይም እግዚአብሔር ደግሞ በእኛ ውስጥ ስለሚገኝ ነው ማለት ነው። እስኪ መዝሙረ ዳዊት ምዕራፍ 16 ቁጥር 11 እንመልከት። መዝሙረ ዳዊት ምዕራፍ 16 ቁጥር 11 እንዲህ ይላል፣ የሕይወትን መንገድ አሳየኸኝ፣ ከፊትህም ጋር ደስታን አጠገብከኝ፣ በቀኝህም የዘላለም ፍስሐ አለ ይላል። ከፊትህም ጋር ደስታን አጠገብከኝ ይላል። ደስታን የሚያጠግበን እንዲህ አይነት ደስታ፣ የማይናወጥ ደስታ የምናገኘው ምንም አይነት ሁኔታ ውስጥ ስንሆን ደስተኞች ሆነን እንድንቀጥል የሚያደርገን የእግዚአብሔር ደስታ ነው፣ ከእግዚአብሔር የሆነ። ለዚህ ነው የእግዚአብሔር ደስታ ኃይላችን ነው የሚለው። የእግዚአብሔር ደስታ ከእግዚአብሔር የሆነ ደስታ ሲሆን የሚወሰድ ስላልሆነ፣ ያኛው ደስታ የሚወሰድ ነው። ያገኘነው ቁስ ሲሄድ አብሮ ይሄዳል። የእግዚአብሔር ደስታ ግን ከእግዚአብሔር የምናገኘው ምንጩ ራሱ እግዚአብሔር ስለሆነ እሱ ስለሆነ ደስታን የሚያጠግበን በምንም አይነት ሁኔታ ከኛ ሊወሰድ የማይችል ነው ማለት ነው። ሌላኛው ሐሳብ ደስተኛ ነን ማለት ምንም አይነት ችግር አይገጥመንም ማለት ነው ወይ? ማለት ከቁስ የሆነው ደስታ አዎ ቁስ ሲወሰድ ወይም ደግሞ ሲሰለቸን ይጠፋል። ከእግዚአብሔር የሆነው ደስታ አይጠፋም ስንል ከውስጥ ወደ ውጪ የሆነ ደስታ ነው ስንል እንዲህ አይነት ደስታ ውስጥ ስንሆን ወይም እንዲህ አይነት ሐሴት ውስጥ ስንሆን ምንም አይነት ችግር በሕይወታችን አይገጥመንም፣ መንገዱ አልጋ ባልጋ ነው ወይ ብለን ነው የምናስበው ነው። በችግር ውስጥም ሆነን አይጠፋም ማለት ነው። እስኪ ያዕቆብን መልእክት ምዕራፍ 1 ቁጥር 2 እንመልከት። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ምንድነው የሚለው? ወንድሞች ሆይ የእምነታችሁ መፈተን ትዕግስትን ስለሚያደርግላችሁ፣ እምነታችሁ ሲፈተን ትዕግስትን ስለምታገኙ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። እዚህ ጋርም ያለው ጆይ ወይም ሐሴት የምንለው ሐሳብ ነው ያለው ማለት ነው። እና በልዩ ልዩ መከራ ውስጥም ስንሆን ይሄኛው ደስታ አይወሰድም። ይሄኛው ደስታ አይወሰድም ማለት ልዩ ልዩ ችግሮች፣ ቻሌንጆች የሉም ማለት አይደለም። በቻሌንጅ ውስጥም ሆነን ደስታው ይቀጥላል ማለት ነው። ምክንያቱም ያገኘነው ከእግዚአብሔር ስለሆነ የማይወሰድ ስለሆነ ማለት ነው። ሌላው ሐሳብ ደግሞ ይህ ሐሴት ወደ ሰዎች የሚጋባ ነው። ለሰዎች የምናካፍለው ነው። የእግዚአብሔር ቃል ሲናገር እግዚአብሔር ታላቅን ነገር አደረገልን ደስም አለን ይላል። እግዚአብሔር ታላቅን ነገር አደረገልን ደስም አለን። እግዚአብሔር ትልቅን ነገር አድርጎልናል፣ መንፈሱን ሰጥቶናል፣ ደስ ብሎናል። ስለዚህ ለሰዎች ደስታን እናካፍላለን። አንዳንድ ሰዎች በመካከላችን ሲሆኑ የደስታ ምንጭ ይሆናሉ። በመገኘታቸው ብቻ ደስ ይለናል። ምክንያቱም የሚያጉረመርሙ ሰዎች አይደሉም።
ጨለማ የሚታያቸው ሰዎች ሳይሆኑ ብርሃን የሚታያቸው ሰዎች ስለሆኑ በውስጣቸው የማይጠፋ ይህ ሐሴት ስላለ ያንን ያካፍሉናል። አንድ አባባል አለ። አንዳንድ ሰዎች በመኖራቸው ደስ ይለናል፣ ከኛ ጋር በመኖራቸው ደስ ይለናል። አንዳንድ ሰዎች ደግሞ ከኛ በመሄዳቸው ደስ ይለናል የሚል አባባል አለ። ምን ማለት ነው? አንዳንድ ሰዎች ከኛ ጋር ሲሆኑ ደስታን ስለሚፈጥሩ፣ ደስታቸውን ሼር ስለሚያደርጉ፣ ስለሚያካፍሉን ደስ ይለናል። አንዳንድ ሰዎች ግን እያሉ በጣም አጉረምራሚዎች ስለሆኑ፣ ጨለማው ብቻ ስለሚታያቸው፣ ተስፋ መቁረጥን ብቻ ስለሚናገሩ፣ ደስታን የሚያካፍሉ ሰዎች ስላልሆኑ ከኛ ሲሄዱ ደስ ይለናል፣ ሲለዩን ደስ ይለናል የሚል አባባል አለ። ምክንያቱም እፎይ እንላለን። ያንን ማጉረምረማቸውን፣ ያንን ደስ የማይል ንግግራቸውን መስማት እናቆማለን የሚል ንግግር አለ። ስለዚህ እኛ ግን ለሰዎች የከፍታ ምክንያት፣ ለሰዎች ደስ የማለት ምክንያት፣ ደስተኛ የመሆን ምክንያት፣ እንባ የመታበስ ምክንያት ልንሆን ይገባል እንጂ ስንገኝ ደስታን የማያካፍል ለሰዎች የመጨነቅ ምክንያት ልንሆን አይገባም። ሌላኛው ሐሳብ ግን በዚህ ሐሴት ለመኖር የውጩን ነገር ትተን በውጪ በሚገኝ ነገር ደስተኛ ለመሆን ከማሰብ ይልቅ እግዚአብሔር በሰጠን መንፈስ በውስጣችን ባለው ነገር ደስተኞች ሆነን ለመቀጠል የራሳችን ምርጫ ነው። ወደ ውስጥ መመልከት የሰው ምርጫ ነው። ፊልጵስዩስ ምዕራፍ 4 ከቁጥር 1 እስከ 7 ያለውን ቃል እንመልከት። ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ይህንን ጳውሎስ ነው ለፊልጵስዩስ ሰዎች የሚጽፍላቸው። ጳውሎስ ደስ በማይል ሁኔታ ውስጥ ነው ያለው። በእስር ላይ ነው ያለው። በማይመች ሁኔታ ውስጥ ሆኖ ለፊልጵስዩስ ሰዎች እንዲህ ይላቸዋል፣ ሁል ጊዜ ይላቸዋል። እንዴት ነው ሰው ሁል ጊዜ ደስተኛ ሊሆን የሚችለው? በዚህ በሚለዋወጥ ዓለም፣ ዛሬ መልካም ነገ ክፉ በሚሆን ዓለም እንዴት ነው ሰው ሁል ጊዜ ደስተኛ ሊሆን የሚችለው? ሰው ደስታውን በውጪ ካደረገ፣ በሚታይ ነገር ወይም በድርጊት ላይ ካደረገ ወይም በሚያገኘው ነገር ላይ ካደረገ ሰው ሁል ጊዜ ደስተኛ ሊሆን አይችልም። ለዚህ ነው ጳውሎስ ሁል ጊዜ በጌታ ነው የሚለው። በጌታ በኢየሱስ ደስ ይበላችሁ፣ በተደረገላችሁ ወይም በሚሆነው ነገር ሳይሆን በራሱ በጌታ በክርስቶስ ደስታችሁን በመንፈስ ቅዱስ አድርጉ። እንደዛ ከሆነ በመዳንህ ብቻ ደስ ይላል። በጌታ በመሆንህ ብቻ ደስ ይላል። ምንም ነገር ባይኖርህ፣ ምንም ነገር በሌለበት ሁኔታ ውስጥ እንዲሁ ጌታ አብሮ ስላለ ሰዎች አብረው ላይሆኑ ይችላሉ። ብቸኛ ልንሆን እንችላለን። ብቸኛ ሆነን ግን ብቸኛ አንሆንም። ምክንያቱም ብቻውን የሚከብ እግዚአብሔር ስላለ፣ ብቻውን ሆኖ ሕዝብ መሆን የሚችል እግዚአብሔር አብሮን ስላለ ሁል ጊዜ በጌታ ደስ ይለናል። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው ይላል። እንደ ጌታ ቅርብ የለም። ማንም ሰው የቅርቤ ከምትሉት በላይ፣ በጣም ይቀርበኛል ከምትሉት ሰው በላይ እንደ እስትንፋስ ከእስትንፋሳችን ይልቅ ቅርብ የሆነው ጌታ ነው፣ እግዚአብሔር ነው። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በምን? በጸሎትና በምልጃ ይልና ቁጥር 7 ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም፣ ከአእምሮ በላይ የሆነ ከሰዎች ግንዛቤ በላይ የሆነ። ምክንያቱም ለምሳሌ በጣም በአስጨናቂ ነገር ውስጥ ሆኖ ሰው ደስተኛ ሆነ ማለት ይህ ከአእምሮ በላይ ነው። በጣም ተጨንቆ በጣም አደገኛ አጣብቂ ነገር ውስጥ ሆኖ ሰው ደስታው ከተጠበቀ፣ ከተረጋጋ፣ ሰላም ከሆነ ይህ አእምሮን የሚያልፍ ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። በክርስቶስ ኢየሱስ ሰላማችንን እግዚአብሔር ይጠብቃል፣ ደስታችንን ይጠብቃል። ይሄ ምንድን ነው? አእምሮን ሁሉ የሚያልፍ ነው ይላል። ሰው በአእምሮ ሊገነዘበው የሚችለው ነገር አይደለም። እንደ ሰው ቢሆን ሰዎች ሰላማቸውን ሊያጡ ሲገባ ሰላም የሚያሳጣ ነገር ውስጥ ሆኖ ሳለ ግን በዚህ ሁኔታ ውስጥ ሆነው ሰዎች ደስተኛ መሆን ከቻሉ ይህ አእምሮን የሚያልፍ ሰላም ነው ማለት ነው። አእምሮን የሚያልፍ ደስታ ነው ማለት ነው። አንደኛ ተሰሎንቄ ምዕራፍ 5
ከቁጥር 16 ጀምሮ ያለውን ቃል አንብበው። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ክርስቲያን ለምንድን ነው ሁል ጊዜ ደስተኛ መሆን ያለበት? ዳግም የተወለደ ሰው ሁል ጊዜ ለምንድን ነው ደስተኛ መሆን ያለበት ብለን ስንጠይቅ ይህ ይላል የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እግዚአብሔር እኛ በጭንቀት እንድንኖር በሐዘን እንድንኖር ፈቃዱ አይደለም። የእግዚአብሔር ፈቃድ ሁል ጊዜ ደስተኞች እንድንሆን ነው። ልክ በፊልጵስዩስ መልእክት እንዳየነው ሁል ጊዜ በምን በጌታ በሱ በራሱ በእግዚአብሔር ደስ እንዲለን እግዚአብሔር ይፈልጋል። መቼ? ሁል ጊዜ ሳናቋርጥ በእግዚአብሔር ደስ እንዲለን እግዚአብሔር ይፈልጋል። በእግዚአብሔር ደስተኛ የሆነ ሰው ደግሞ አያጉረመርምም። ሁል ጊዜ የምስጋና ሰው ይሆናል ማለት ነው። ሰው ደስታውን በሁኔታዎች ላይ ካላደረገ፣ በሚያገኘው ነገር ላይ ካላደረገና ደስታውን በእግዚአብሔር ላይ ካደረገ ሁል ጊዜ እግዚአብሔርን ያመሰግናል ማለት ነው። የምስጋና ሰው ይሆናል ማለት ነው። አያጉረመርምም ማለት ነው። እግዚአብሔርን ሁል ጊዜ የሚያመሰግን ሰው ደግሞ ነገር የሚሳካለት ሰው ነው። ነገር የሚሆንለት ሰው ነው። ከማጉረምረም ነፃ የሆነ ሰው ችግሩን ሁሉን ነገር እግዚአብሔር አደረገብኝ እማይል ከሆነ እግዚአብሔር መልካም እንደሆነ እግዚአብሔር ቸር እንደሆነ ሁል ጊዜ ደስታውን በእግዚአብሔር ያደረገ ሰው ይሳካለታል። ሁሉ ነገር መልካም ይሆንለታል ማለት ነው። በመጨረሻ የእግዚአብሔር ደስታ ኃይላችን ነው በሚል ርዕስ ነው የተነሳ ነው። በደከመን ጊዜ ባዘንን ጊዜ ውጩ ደስታ እናገኝበታለን ይሳካልናል ብለን ያሰብነው ነገር ባለመሆኑ ባዘን ጊዜ ወደ ውስጥ ገብተን ወደ እግዚአብሔር ደስታ እንመጣለን ማለት ነው። የእግዚአብሔር ደስታ የማይለወጥ ደስታ ስለሆነ ከውጭ የሚገኝ ሳይሆን ከውስጥ የሚመጣ ስለሆነ በዚህ አስቸጋሪ ነገር ውስጥ ስንሆን ወደ ውስጥ ገብተን ወደ ውጭ እንኖራለን ማለት ነው። ከውስጣችን ደስታን እንፈልጋለን፣ ከመንፈስ ቅዱስ ደስታን እንፈልጋለን ማለት ነው። እንደዚህ አይነት ሁኔታዎች ሲኖሩ እንጸልያለን፣ ከእግዚአብሔር ጋር ኅብረት እናደርጋለን። በእርግጥ ጸሎት የማይቋረጥ ነው። ሳታቋርጡ ጸልዩ ነው የሚለው። ሳያቋርጥ የሚጸልይ ሰው ሁል ጊዜ ከእግዚአብሔር ጋር የሚገናኝ ሰው ነው። ደስታውም ደግሞ ሙሉ የሆነ ሰው ነው። በመጨረሻ የኢዮብን መጽሐፍ እንመልከት። ኢዮብ 22 ቁጥር 21 እንዲህ ይላል፣ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያ በጎነትን ታገኛለህ ይላል። ሰው ደስተኛ መሆን ከፈለገ ከእግዚአብሔር ጋር መስማማት ይኖርበታል። ከእግዚአብሔር ጋር ኅብረት ማድረግ ይኖርበታል። ከግንዱ ጋር ከኢየሱስ ጋር መጣበቅ ይኖርበታል። ምክንያቱም ደስታ የመንፈስ ፍሬ ነው። ይህንን ፍሬ ለማፍራት ከግንዱ ከኢየሱስ ጋር መጣበቅ፣ ከእግዚአብሔር ጋር መስማማት ያስፈልገዋል ማለት ነው። ያን ጊዜ የእግዚአብሔር ደስታ በድካሙ ኃይል ይሆንለታል። ኪንግደም ላይት ሚኒስትሪ የተለያዩ መንፈሳዊ ሐሳቦችን ይዞ ወደ እናንተ መጥቷል። መጽሐፍ ቅዱሳዊ የሆኑ ሐሳቦችን፣ ትምህርቶችንና የወንጌል ስብከቶችን ወደ እናንተ የምናደርስ ይሆናል። የዩቲዩብ አካውንታችንን ላይክ፣ ሼር፣ ሰብስክራይብ ማድረግን አትዘንጉ። ኢየሱስ ክርስቶስን እንደ ግል አዳኝዎ ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን መሰክራለሁ። እናም ያንተን ይቅርታ እፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብልህ ጨክነህ ተወው ይቅርብህ።